ቁርአንና ختمክ በራስ መቅራት ቻልክ ነው በራስ መቅራት ቻልክ ደውልልኝ ኡስታዙ ጋር በምን ያህል ጊዜ ከተምክ 18 ቀን 30 ጁዝ አዎ ለሰው በጣም በሚገርመው ሁኔታ ነው እንትን ያልኩት ፕሮግራም ተዘጋጅቶልኝ ነበር መስጂድ እዚሁ ሼክ ኢብራሂም አሉ መልሽ መስጂድ ማለት ፕሮግራም ነጃሺ ይባላል መስጂዱ አሁን አስተዋወስኩት አልነጃሺ ይባላል ቢሾፍቱ ላይ ፕሮግራም ተዘጋጀልኝ ሰው ተደምሞ ኡስታዙም አለ ያው መጠየቅ እንችላለን ምን ያህል ሰዓት ተቀራ ነበር በቀን 3 ፔሪድ ነው የከፈሉልኝ እሺ ከሱብሂ በኋላ ከአስር በኋላ እና ከዙሁር በኋላ እነኚህ ሶስቱን ታይም ቀራ ነበር ስለዚህ እነዚህ ቀርታ በ18 ቀን ውስጥ ቁርአንና ختمክ በራስ መቅራት ቻልክ ነው በራስ መቅራት ቻልክ ደውልልኝ ኡስታዙ ጋር ኢንሻአላህ እና አዳምጣ ይሻላል ኢንሻአላህ እርግጥ ነው አላህ Subhanahu Wa Ta'ala ሰዎችን የሚያስችልበት የተለየ ተአምር አለው እንዴት የሚለውን ግን ማወቅ ፈልጋለሁ ካንተ ግን አይደለም ማወቅ መፈልገው ስለዚህ ያስከተምኩ ኡስታዝ ጋር ትደውልልኛለህ ምን ቀን ውስጥ ቁርአንና ختمክ በራስ መቅራት ቻልክ ነው በራስ መቅራት ቻልክ ደውልልኝ ኡስታዙ ጋር ኢንሻአላህ እና አዳምጣ ይሻላል ኢንሻአላህ እርግጥ ነው አላህ Subhanahu Wa Ta'ala ሰዎችን የሚያስችልበት የተለየ ተአምር አለው እንዴት የሚለውን ግን ማወቅ ፈልጋለሁ ካንተ ግን አይደለም ማወቅ መፈልገው ስለዚህ ያስከተምኩ ኡስታዝ ጋር ትደውልልኛለህ ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ እንዴት ናችሁ ኡስታዝ አልহামዱሊላህ ሰላም ነው አልহামዱሊላህ እኔ ሶፊያ ጆሃር እባላለሁ ከሚንበር ቲቪ እኔ መንገድ ፕሮግራም ነው የምንደውለው አይዋ እንግዲህ የዛሬው መንገደኛዬ ነቢል የህይወት መንገዱን ያጋራኝ በ18 ቀን ውስጥ ቁርአንን አክትሜ ነበር አለና በ18 ቀን ውስጥ እንደዚህ በቀላሉ ቁርአን ይከተማል እንዴ ሲል አዎ እንደውም አክትሜ በተለየ መልኩ ዝግጅት ተደርጎልኝ ነበር አለ እንደ በጣም ያን ጊዜ ይቅርታ አድርግልኝና ደብረ ዘይት ነበርኩና እሱም ደብረ ዘይት ነበርና ከዛ በኋላ እኔ ያክስቴ ልጅ ቤት ነበርኩ ወስቶ ሁኔታ እስልምና ተቀብሎ አባቴ ሳይቅ ወደ ከእናቱ ጋር ነበርና ከዛ በኋላ በጣም ሊቀራን አልቆት ነበርውና ከዛ በኋላ እኔንም ትምህርት ነገር የሚያስተናኝ ነገር ነበር በቁርስ እንደበላን እስከ 7 ሰዓት ድረስ ዙር አዛን ሊባል ድረስ አንለይም ነበር ሱብሃንአላህ ከዛ በኋላ ምሳ እንደበላው ይደውልልኝ ነበር የመጣው ነው ይለኝና እኔም እንደመጣው ይመጣለሁ በቃ ለመተኛት በቃ ኢሻ ተግደን ብቻ ምን ልለይ ነበረው ለሱ ካኔ ዙር ተግደን አስር ድረስ ከመግሪብ ድረስ እንደዚህ ያደርግ ነበር ጀመራ በ3 መስፈር አደረገንና ሱረቱል አማ ጁዝን ጨረስናት ከዛ በኋላ ሱረቱል ተባረከ ጁዝን ጋኔ ጁዝ ተባረከ ስንገባ በቃ አንድ ቅርጽ ያደረገ ተባረከ ጁዝ ያልቅ ከዛ 2-3 ቅርጽ ያደረገ እንደዚህ ሆነ አልহামዱሊላህ አለቀ አልহামዱሊላህ ተለያየን ከዛ በኋላ ሱብሃንአላህ ስለዚህ በ18 ቀን ውስጥ ነው ቁርአን ያከተመው እርሶ ጋር 18 ቀን እንደዛ ያደርገው የጨረስነው መቼስ በእስልምና ውስጥ የኖረ ሰው ሲሆን ከልጅነት ጀምሮ ቤተሰብም ሲቀራ ይሰማል መድረሳ ይላካል ልጅ አይደለ ኡስታዝ ጋር እንዲደረጋል ምናምንና ያን ያህል ከባድ ላይሆን ይችላል ወደ እስልምና የመጡ ግን ወንድሞቻችን እህቶቻችን ትንሽ የቁርአን አረበኛው ምራቅ ስለሚላቸው ትንሽ ይቸገራሉ ብለን ነው ምናምነውና እርግጥ ነው አላህ አግርቶለት ነው እንደው ያን ያህል ቀላል ነበር በዚህ ቀን ውስጥ ማክተም ሲመጣው ሶራ ያኔ ቃይደቱን ሆነ መደመድርኩ ያቃታው ከዛ በኋላ ምንም አልከበደውም አፋቀጡም ሁሉም ነገር አልከበደውም ሄደበት ዝም ብሎ በቃ ሲቀራ ቁርአኑ ያዳም ጠላቅም ሱረቱል አማ ምናምን እኔ ራሱ አልነገርኩትም ዝም ብዬ ነው ያዳመጥኩት ያ ሱብሃንአላህ ያደርገው አልহামዱሊላህ ወዚያ ሁኔታ አለቀ እስልምናን የተቀበሉ ሰዎች በጣም ይቀራላቸዋል ምግብ ራሱ በጣም እንደዛ አይናፍቀው ነበር እንደ ቁርአን ያክ ያ አላህ እኔ በግድ ነው ለምሳሌ ሄድ ቤት ምናምን ቢዩ ለምሳሌ በግድ ነው የሚሄድ ነበረው ከዛ በኋላ እኔም ሄጄ ምሳ ምናምን በልቼ እመጣለሁ አልহামዱሊላህ በዛ ሁኔታ ነው የሚያልቅ ሱብሃንአላህ ያው እንግዲህ ስለ ህይወቱ ያወራን እንደው በ18 ቀንም ቁርአን አከተምኩ ሲለኝ እንዴት ያለው ኡስታዝ ቢያጋጥምህ አንተስ እንደው እንዴት ቢገራልህ ነው ይሄንማ ማወቅ አለብኝ በሚል ጉጉት ነው እንግዲህ ካልደወልክ ብዬ ያስደወልኩኝ ሹክራን በጣም አመሰግናለሁኝ ሐሳቡን ስለሰጡኝ አራ ጀዛከላህ መርሐባ ሹክራን